ነው ምናምን አካባቢ እችም እንደዚሁ ከወዲያ ስትመጣ ዙ ድንበር ላይ ሙታ ላይ ተብሎ ለቤቶቿ የተረዳ የሸዋ ልጅ ሸዋሮቢት የት አካባቢ ነው አሉት። አካባቢው ረሳሁት። የሸዋ ልጅ ናት። እችም ቀጥል። እቺ ከሁለት ኢብራሂም ትባላለች። የገምዛ አጾጊያ ነው። እችም እንደዚሁ ከአንጾኪያ ወደ የዛሬ 2 ዓመት ወደ ኢትዮጵያ ኢቃማ ታወጣ ስትሄድ ድንበር ላይ ሙታለይ ተብሎ ቤቶቿ መርዶ የተላከ እሷ ግን ታግታ በዛው እንደናሃኒ ጋር ያለች ናት። እቺ ደግሞ ይመች የሚባለው ደላላ አስረግዟት ኢትዮጵያ ወልዳ ስትመጣ እዛው ድንበር ላይ ታግታ ሙታለይ ተብሎ ለቤተሰቦቿ የተረዳ የሸዋ ልጅ ናት። እቺ ተመልከቱ። በአረብኛም ትሰሩበት እሷ ናችም እሷው ናት። ስለዚህ አሁን ወደ ወንዶች አሉ ቀጥል አሉ ሌላ ላክልኝ። አለ እኮ ሌላ አላኩልህም እንዴ? አላክልኝም። የላክልኝ ያችም ሸዋ ናት። የሸዋ ልጅ ናት። ሰያ አንዴ ከመጀመሪያው ያርግልኝና ሪከርድ እያረኩኝ ስለሆነ እኔ ልክ እንትን ልበለው ፔጅ እንድፖስት እማ ከሆነ ቆይ ልጨምርልህ። ከመጀመሪያ ጀምራለሁ። አረብኛ ቀላቅሎበት የመኔዎች እንዲሰሙ አረብኛ እሱ ያወራል። እኔ በእኛ በአማርኛ እኛ ኧረ ጎበዝ አትደውሉ በእናታችሁ አትደውሉብኝ። ፎቶውን አንዴ ላክልኝ። ወጥቼ ከምገባ አንዴ ላክልኝ ሁሉንም። ቆይ በቃ ልክልህ እንዴ ልክ ስትልከው ፎቶ እንዴት እንደምታደርገው ታውቃለህ? የሁሉንም ይላክክና መጨረሻ ላይ የይመቹን ፎቶ ታስገባልኛለህ። እሱ ስላላችሁ ስላላችሁ በአረብኛ ሁላችሁ የመኔዎቹ እንዲሰሙ በአረብኛ ሁላችሁ ስሩ። በቪዲዮ የመን ውስጥ ታግተው እንዳሉ እህቶቻችን በደፋሪዎች ተይዘው እንዳሉ መኩን ጎትቹ መስዬ ነው ቆንጆ ልጅ ወይ ሳሪ አበባ እየላከላችሁ። እሺ መኩ አበባ ስጥሽ። እያመለጠኝ እኮ ነው። መኩ አበባ ስጥሽ። የገጠር ልጅ እናበሉት ፎቶ ስትልኩ ሀገራቸውን እየላካችሁ ከሀገራቸው ሰያዬ ደግሞ ምን እንደምትነግራችሁ ታውቃለህ? ትክክለኛ ይሁን ትክክለኛ ኢንፎርሜሽን ይሁን ነገ የሆነ ሰው ዋትሳፕ ዱባይ ዋትሳፕ አያገናኝም። ጎበዝ አትደውሉ በእናታችሁ ካላህን ፍሩ። ገብጋባ ለመደውል ምንድን ነው መደውል? መኩን ለምን አታስገቡት? ይገባልን ይወጣለታል። አጭር ነገር ልንገራችሁ። እንዴት ዋላችሁ? እንትኑን የሃና ቆቦ ሳይሆን ቀወት ወረዳውን ነው። እዛ ሸዋሮቢት ቀወት የሚባል አለ። የዛች ልጅ ደግሞ አንጾኪያ ገምዛ በሚለው አስተካክሉት። አገሩን በደንብ ስለማናውቀው ነው። እኔ በደንብ እናውቀዋለሁ። ኑሬበት ስለሆነ ነው የምናገረው። ያ ሸዋሮቢት የዛኛው ደግሞ ራሳ ወደ ቀደም ተጠሩት ነበር። ስለዚህ የኛውን አሳቅ ቆቦ ሳይሆን አሁን አረጋጋው አንተ። እሺ ላከው። ኧረ ሰው እየደወለብኝ እኮ አፈሪ ብሎ ወላሂ መኩን ሳቦት አመሰግናለሁ። ሁላችሁንም አለው ከተው እንደ ስራ ይሰራል ካልተ ኦኬ ቴንክ ዩ ለኢንፎርሜሽኑ መንገሪያ የሸዋ ልጅ አንዴ ውረድና ጠቅላላ የሚሰጠን ፎቶ ሰብስበ ይዘና ሪከርድ እንዲያደርጉ ሪከርደሮችም እኛም ለራሳችን ሪከርድ እንድናደርግ የመጨረሻው ላይ የይመቹን ፎቶ ታስገባለህ። እሺ ጎበዝ። ያልሆነ ፎቶ ያልጠፋ ሰው ፎቶ እንዳትልኩ ለመታወቅ ብላችሁ እሱን ነው ለመታወቅ ብለሽ የራስሽን ፎቶ ላኪና ከዛ ሞተሻል ብሎ ይለቀሳል። ወዲያው ትሞቻለሽ በሳምንትሽ ኢንሻአላህ። እንደኔ ግን አሁን ብለው አሰጋኝ እኮ ጎበዝ። የሚመጣው ፎቶ እኮ ስፍር ቁጥር የለውም ጎበዝ። ኖ ሳይጣራ ሪል ሳይሆን ሳይጣራ ታውቃቸው የኛ ልጆች እንደዚህ ወረቀት ስልክ ሲያገኙ ዝም ብሎ እኮ ለሙድ ይልካሉ። ሳይጣራ ፎቶ አትለጥፉ። የተጣራውን ብቻ ይደረግ። የምታውቁትን ሰውን ያላገባው ሪል የሆነ ነገር እንጂ ቤተሰብ ይደነግጣል። እነዚህ ለቀልድ ብለው የሚልኩት ነገር ደግሞ ሚስቱ ያናደደችው አሰናላ አዛኩን ለሚስትን ሰቅለህ ለላሊና የገጠር ልጅ ነው የምንመጣው ነገር ያለ መኩን አስገቡ።
ዱባይ ነኝ ብለህ ክትወሰየ ነገር እንዳታመጣብ መኩ ከቲክታክ ጠቅልለው ውጣና እንደገና ኢንቪቴሽኑን ራሱ እንትን አይደለም ኦፕሽን የለውም ታውቃለህ። ገሱን ያ አጥፋውና ቲክታክ ወጣ እንደገና ግባ ወደ ቲክታክ። የሸዋ መብረቅ ድጋሚ ያምጣቸው ፎቶዎቹን በቃ ያሉ ቆይ ልልክልህ ነው። ቆይ ልልክልህ ማርክ አርገላክልኝ አንዴ ዳውንሎድ እስከሚሆን እየጠበኩ አላከልኝ። እስከዛ የገጠር ልጅ ጋር ነው። ምክንያቱም የገጠር ልጅ አንድ የደበቀው እውነት አለ። እሱን ንገረን እንፋታሃለን። ምንድን ነው የምትፈራበት? ሰው አይዞ ስላለ ኦኬ የገጠር ልጅ መጥቷል እየተባለ ነው። አንድ ቁጥር ፍላወር ላክ ልኬልሃለሁ። ካሁን በኋላ ልክም ፎቶ በቃ ስልኬን ዘግቻለሁ። ዳታ ጠፋሁ። ዳታ ይሄው ዳታ አጥፍቻለሁ። ማንም ሰው ቢልክ አያገኘኝም ካሁን በኋላ خلاص። የገጠር ልጅ አንድ ፍላወር ብትልክ እናስገባለን ፕሊዝ። ላንተን እየጠበቅን ያለ ነው። በቃ አሁን ልኬልሃለሁ። ሙሉ ግባና አውርደው። ሰያ አቤት። ኦኬ የይመች አንተ ያለህ ኮንታክት ኤቭሪቲንግ የዋትስአፕ ነው። እሺ የምደውለው በዋትስአፕ ስለሆነ እኔ ሁሉ ከዚህ ቀጥታ ደውዬ አይሰራም። ቀጥታ ስደውል አይሰራም። የሚሰራው በዋትስአፕ ብቻ ነው። የዋትስአፑ ይሰራል ይጠራል እና ቀጥታ አጥፍቶታል። የቀጥታ ስልኩ ኦኬ ችግር የለውም። እንቶ በቃ እኔ አቀለው የገጠር ልጅ መጥቷል እየተባለ ነው። ግሩፕ ላይ ሄዳችሁ ወይ ደውላችሁ ስጡትና የሰጣችሁትን ኮድ ግሩፕ ላይ ጻፉትኝ። ከዛ እኛ እንስበዋለን። አሞራው አብረው የነበሩ ልጆችን ይሄ የገጠር ልጅና አንድ ዚህ አቁመው ዝን ላይ አቁመው እንዳትቀይራት እነሱ አስገብቶ መጀመሪያ በሰላም ነገሮች ከመጀመራቸው በፊት እንዲሰጡ መጠየቅ፣ ፎቶአቸውን ምናምን ማሰራጨቱን ትቶ መጀመሪያ በሰላም ዛሬ እንደትላንቱ ከሆነ ሌሎቹን የማያመጣቸው ከሆነ ከዛ በኋላ የሚሆኑ ይሆናል። አረ ወንድሜን ሁላ አግተውብኛል የሚል በጣም ብዙ ሜሴጅ እኔ ጋር ራሱ እየገባ ነው። ይመች ማለት ነው። ይመች አንተ በቃ የሸዋ ልጆች ላይ ጄኖሳይድ ማለት የዘር ማጥፋት ወንጀል እየሰራ ስለሆነ እኔ አሁንም በቃ ዋና ተጠያቂ የማደርገው ይመች ነው። ይመች ቤተሰቦቹ ንብረቱ መያዝ አለበት። በቃ እኔ ሳውዲ ካለው ፖሊስ በላይ እኔ ኢትዮጵያ ያለው የሆነ ነገሩ ቢያዝ ወዶ ሳይሆን በግዱ ይለቃል፣ ወዶ ሳይሆን በግዱ ያመጣል ያለውን ነገር በጠቅላላ። የእውነት ሰው በጣም ብዙ እየጻፉልኝ ነው በስልክ ይውላ ሳይቀር እግዚአብሔርን ነው የምነግራችሁ። እኛ ነገር ደግሞ ሳይድ ሁላችንም ያላየነው አንድ ነገር አለ። ይመች እንደገና ደግሞ ተክላይ ይሄ አሉ አይደለ? የነዚህ ግሩፖች እኛ ስለነ ተክላይ ግሩፖች ነው የምናወራው። የነ ተክላይ ግሩፖች ምናልባት ሴቶቹ ሞቱ እያሉ እንትን የሚሉ ልባቸውን እየሸጡ ኩላሊታ እዛ አካባቢ የማይደረግ ነገር የለም። እንደዛም አድርገዋል እያደረጉ ይሆናል ሴቶችን። ይሄንን ነገር በደንብ ይሄ ነገር ተጣርቶ ጥግ ድረስ ከተሄደ እነዚህ ዝርያቸው ምናቸውም መኖር የለበትም ምድር ላይ። ለምን ኩላሊት ይሸጣል፣ ልብ ይሸጣል። ማይደረግ ነገር እኮ የለም። የመን ላይ ማይደረግ ነገር እኮ የለም። ስለዚህ ይሄንንም ነገር አተኩረን ልናይ ይገባል። እኛ የገጠር ልጅን የምንጠራው ድርጊቱን አድርገሃል ሳይሆን የደበቅከው ነገር ግን አለ። ፈርተህ ከሆነ ህዝብ ካንተ ጎን ነው። መታችሁ ስደት ላይ የነበራችሁ ልጆች ሁላችሁም መታችሁ የተደረገውን ነገር ምንም ነገር ሳትፈሩ ለእናንተ ዋስትና እዚህ ገስት ላይ ያለው ከሙኒት ጀምራ አሞራው እዚህ ገስት ላይ ያለው ለእናንተ ነብስ እኛ ኃላፊነት እንወስዳለን። ምንም አይደርስባችሁም። ህዝብ ከጎናችሁ ነው። መታችሁ ፍርጥርጥ አድርጉና ነፃ ውጡ። እዛው ሳውዲ ነው ያለው። አሁን የገጠር ልጅ ነው ኢትዮጵያ ነው የገባው። ገጠር ልጅ ሳውዲ ነው የገጠር ልጅ ና እኛ አንተን ማጥፋት መቃወም አንፈልግም። ና ትክክለኛውን ነገር ንገረን። ራስን ነፃ አውጣ ከዚህ ነገር ውስጥ። ችግር የለውም። እሱ እንደዚህ እናደርጋለን። የገጠር ልጅ ከመጀመሪያው እስከ መጨረሻ ያለው አፍረጥርጦ እውነቱን ከነገረን የኛውን መረጃ እውነተኛ ከሆነ እኛ ራሳችን በራዋተን ወደ ሀገር አስገብተን ስራ እንከፍትልሃለን። ራሳችን ብቻ እነዚህን ልጆችን አስረክበን የተመቻቸ ኑሮ እንከፍትልሃለን እኛ ራሳችን። መተህ ግን የምታውቃትን አንድ በአንድ ወጥተህ ንገረን። ኢቃማ አውጥቶ ነው የመጣው። ጅዳ ካልተመቸው ወደ ሪያድ እናስወስደዋለን። ሳውዲ ላይ ሆኖ ጌሙን እየተጫወተ እጣውን እየጣለ በስነ ስርዓት ሴፍቲው ተጠብቆ የሚፈልገው ተደርጎ ይኖራል።
እሱንም ካልፈለገ ሙሉ ወጪውን ሸፍነን አይዲውን አሰርተን ዱባይ እናመጣዋለን። እናቴ ኧረ ሳውዲ ቃማ አውጥቷል አሁን እንደ ምን በዛ ገደል ነው እሱ። በቃ ይሄን ነገር ተናግሬ ሳውዲ ሰላም አልኖርም እንኳን የሚል ከሆነ እኛ ሙሉ ወጪውን ሸፍነን ዱባይ እናመጣዋለን። ምንም የሚያስፈልገው ነገር የለም። ይሄን ነገር በውስጥ አዋራቸው። እነ ብሪጅስቶን እነ መሲ እነ ሳሪን በውስጥ አውራቸው። እዚህ ላይ ፈርተህ ከሆነ ይኸውልሽ መሲ ይኸውልሽ ሳውዲ እና ዱባይ ይለያያል። እነዚህ ሰዎች አሁን ሳውዲ ውስጥ መኖር አይችሉም። ማን ጋር ይኖራሉ? እንደው ማን ጋር ሰርተው? እነዚህ እኮ አቁቶላቸዋል ከሳውዲ። በቃ የተበላሸ ህይወት ነው። የልዩትን ህይወት እንዳበላሹ የራሳቸውም ተበላሸላቸው። ግን የማይጸጸተን ለምናቸዋል። እንደ ወንድም ደውለን አልቅሰን ለምንናቸዋል። እሺ አንድ ሀኒ ቀጥል። እንግዲህ ሀኒ ሁሉም የሚያውቃት በየመንገዱ የቀሩ ዝብት እንግዲህ ሀኒ በየመንገዱ የቀሩ ሴቶቻችን እሷ ድምጥ ናት። ምንም ጥርጥር የለው። ሀኒ በህይወት ካለች በህይወት ኑራ እንድናያት የሁል ጊዜ ምኞታችን ነው። ኢንሻአላህ ሰያ ሪከርድ እንድናረግ በደንብ እንትን እሺ በአማርኛ ነው አረበኛ እኔ ላውራ ከዛ አንተ በአረበኛ ታወራ። አረበኛ ላውራ ማን ቀጥ አንቺ እሺ አንዴ ከሀና ጀምረው። እሺ ውድ ኢትዮጵያውያን፣ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኢትዮጵያ ውስጥ የምትገኙ ኢትዮጵያውያን፣ እነዚህ አሁን ከዚህ በታች የምናሳያችሁ ፎቶዎች በጠቅላላ የመን ላይ ታግተው የሚገኙ ተገለዋል ብለው የተለያየ ወንጀል የተፈጸመባቸው ሴቶች ናቸው። እችኛዋ ሀና ትባላለች። ሞታለች ብለው ለዘመናት የደበቋት ነች። ግን እኛ እንዳልሞተች አረጋግጠን መኖሯን አውቀናል። እገታ ላይ ነች። ቀይረው ሁለተኛውን አድርገው። ሌሎች የተለያዩም ሴቶች አሉ። እችኛዋም ሌላኛዋ እህታችን ነች። ለአቅመ ሔዋን እንኳን አልደረሱም። በእድሜ በጣም ትናንሽ እና ለጋ ልጆችን ይመች የሚባል ሸዋ ላይ የተወለደ ልጅ እሱ ነው መልምሎ ከደላሎች ጋር ሆኖ ሳኡዲ በህገወጥ መልክ የሚያስወስዳቸው። ሴቶቹ በመንገድ ላይ ሲሄዱ ይደፈራሉ። የተለያየ አይነት ወንጀል ይፈጸምባቸዋል። ይደፍሯቸዋል፣ ያግቷቸዋል፣ ለተለያየ በደልም ይደርስባቸዋል። እንዲሁም የእነሱ አገልጋይ አድርገው ያስቀሯቸዋል። ምግብ አብሳይ ልክ እንደ ቤት ሰራተኛ ማለት ነው። እነዚህን በፎቶ ላይ ያትችን ፈርሻ የምታያቸው በጠቅላላ እነዚህ ፎቶ ላይ የምታያቸው ልጆችን በጠቅላላ የምታውቋቸው ካላችሁ ለቤተሰቦቻቸው፣ ለጎረቤቶቻቸው የሆናችሁ ለእያንዳንዱ ሰው ኢንፎርሜሽን። ለዚህ ነገር ተጠያቂ የሆነው ይመች የሚባለው ደላላ ነው። እነዚህ አጋሮቹም አሉ፣ ግን በዋናነት የሸዋሮቢት ልጆች ናቸው። በብዛት የሸዋ አካባቢ ልጆች ናቸው። እነዚህን የሸዋ ልጆች የሚመለምለው ይመች ነው። ስለዚህ መጨረሻ ላይ የእሱን ፎቶ እናሳያቸዋለን። ለዚህ ሁሉ ተጠያቂ ይመች ነው። እሱ የሚኖረው ሳውዲ ሀገር ነው። ሌሎች አባሪዎች ደላላ አሉት። እነ ተክላይ የሚባሉ የትግራይ አካባቢ ተወላጆች እንዲሁም በየተለያዩ እዛ የሚያሸጋግሩ የመኮይ አህመድ የሚባል አሁን እዛ ድንበር ላይ ትላንትና የመኒውን ቀምቶ ስልኩን ቀምቶ የዘጋበት የመኮይ አህመድ የሚባል እነ ጌታሁን ወይንም ጌትነት ብቻ ደላሎቹ ብዙ ናቸው። በዋነኛነት ግን እነዚህ የምታያቸው ሴቶች እንዳሉ ሆነው ቀጣይ ደግሞ መጨረሻ ላይ የይመችን ፎቶ እናደርግላችኋለን። ይመችን አምጣው። ቆይ ይለቅ ፎቶ። እሺ ገና እኮ ነው አልክም። እነዚህ የተለያዩ ሴቶችን ይደፈራሉ፣ ይደፍሯቸዋል፣ ገንዘብ ይቀበሏቸዋል፣ ደስ ያላቸውንም ይገላሉ፣ ያግታሉ፣ የቤት ሰራተኛ አድርገው ያስቀምጣሉ። አሁንም ደግሜ የምነግራችሁ እነዚህ ሴቶችን የምታውቁ ሰዎች ካላችሁ ቤተሰቦቻቸው ይመች የሚባለው ደላላ ስለሆነ እዛ ጋር የሚያሸጋግራቸው ወይንም ሂውማን ትራፊኪንግ እየሰራ ያለው እሱ ስለሆነ እሱ ነው ተጠያቂ ያለው። በሸዋ አካባቢ የምትገኙ ወጣቶች እንዲሁም ፖሊስ እንዲሁም የህግ አካላት ይሄንን ላይቭ የምትከታተሉ ከሆነ እባካችሁ ይመች የሚባለው ሰው ላይ እርምጃ እንዲወሰድ ሁሉም የበኩሉን አስተዋጽኦ እንዲያደርግ
ነው የምንፈልገው እኛ እዚህ ጋር የተቀመጥነው በጠቅላላ። እንዲሁም የብዙ ሰው ሀሳቡ ይሄ ስለሆነ እነዚህ የተለያዩ ህጻናቶች በጣም ህጻናቶች ናቸው። እድሜያቸው በጣም ትንሽ። ቀስ አርገ እነዚህ የምታያቸውን በጠቅላላ በይመች መልማይነት በህገወጥ መልክ ወደ የመን ትሄዳላችሁ ተብለው የተገደሉ፣ የታገቱ፣ የተደፈሩ የት እንደደረሱ ያልታወቁ ሴቶች ናቸው። እቺ ከጅዳ ወደ ልክ እንደ ሃና ከጅዳ ወደ ኢትዮጵያ ልገባ የዛሬ 2 ዓመት ከሁለት ኢብራሂም ትባላለች። የገምዛ ልጅ ናት። እቺ ሸዋ እቺም እቻለች በህይወት ለመኖሯ ማረጋገጫ አለ። እዛው እነ ሃኒ ጋር ነው አለች። እቺንም የደበለቋት እቺ ራሷ አስረግዞ አገር ልኳት ተመልሳ ትመጣ ድንበር ላይ አስገድሏት ይሁን ምን አይታወቅም። ታግታ ነው ዞሮ ታግታ ነው ሙታለች ተብሎ ለቤተሰቦቿ ተነግሯል። ይሄ ልጅ ይመችል እሱ ራሱ ነው ይመስለው። አንተ አላህ ያሳድገው። ምን እናደርጋለን? በዋነኝነት የይመችን ፎቶ አድርገው ፕሊስ ሪከርድ አድርጉ። ሪከርደሮች ሪከርድ አድርጉ በደንብ እንዲታወቅ። ይሄ ግለሰብ ይመች ይባላል። የሚኖረው ሳውዲ ነው። ተቀማጭነቱ ሳውዲ ነው። ደላላ ነው። ሸዋ አካባቢ ሴቶችን በጠቅላላ እየሰበሰበ ወደ ሳውዲ ወስዳለው በሚል ምክንያት በየመን በኩል እንዲሄድ እያደረገ የሚያስገድል የሚያስደፍር እንዲሁም ሴቶችን የሚሸጥ ሰው ነው። ስለዚህ መላው ኢትዮጵያውያን በሀገር ውስጥ ያላችሁ በውጭም ያላችሁ ተባብረን ይህን ሰውዬ ወደ ህግ እንዲቀርብ እንዲሁም ቤተሰቦቹን አድራሻውን የምታውቁ ሰዎች አሁንም መኩ አለ እዚህ ጋር ያለነውን በጠቅላላ መጻፍ ትችላላችሁ። ይሄ ሰውዬ ነው ዋነኛና ዋነኛው በሸዋ የዘር ማጥፋት እያጠፋ ያለው የሸዋ ሚዛን። አንድ ጊዜ ይሄ በተጎኑ አሉ ሸዋ አረቢት ፎቅ የሰራ ባለ ማን ነው ስሙ አያያዘኝም። የሃናን አባት ወንድም ነኝ ወይም ደግሞ አጎት ነኝ በማለት ሸመግላለሁ ብሎ ያም ቀንደኛ ደላላ በሸዋ ወጣቶች በሸዋ ልጆች ደም ሸዋ አረቢት ላይ ፎቅ ቤትና ምንድነው ይገን ያለው ቡቲክ ነበረው ብለዋል። ማነው ማሲም ነበረው ታዘብ የሚባል ታዘብ ነው ታዛቢ የሚባል እንግዲህ እዛ ውስጥ ገብቶ ሲፈርድ የነበረ ምን አገባችሁ በእኛ በሸዋ እያለ ጭራሽ የጎጥ ስም እየጠራ እውነቱ እንዳይታወቅበት ሲያደርግ የነበረ ይሄ ታዘብ የሚባል ሙሉ ንብረቱ ፋርማሲውም ፎቅ ቤቱም እንዲወረስ ሙሉ ታዛቢው አዳሙ በደሃ ደም ነው የሰራው። በእነዚህ ልጆች ደም ነው የሰራው። ቀጥል የታባቱ ይሄኛው ፎቶ የይመች ነው የእንትና አይደለም። ሚስ አንደርስታንዲንግ እንደ ለሁሉም እኔ የሁሉም ኢትዮጵያዊ ነው ይሄ የሁሉም የኢትዮጵያዊ ታላቾቹ ደግሞ ዋነኛው ደግሞ እኒህ ወንድማማቾች ተክሌና አንኛው ስሙ ባላናገር ሳይድ ይሄንን እሺ ልጨር በአማርኛልና ተቀጣያለሽ። እነዚህ ደግሞ ትግራይ ክልል ወቅሮ የተወለዱ አሁን የመን ድንበር ላይ በሪያድ በጅዳ ያሉት ደላላዎች አከፋፋይ ናቸው። እነዚህ የገደሉትን እየገደሉ የደፈሩትን እየደፈሩ የተረፈውን ወደ ሪያድ ወደ ጅዳ ወደ መካ የሚያከፋፍሉ በጣም አደገኛ ለሰው የማያዝኑ ጨካኝ አረመኔ ተክላይ እና ወንድሙ እንዳውም እነሱ ጋር የሚሰራ አህመድ የሚባል የሸዋ ልጅ የመኮይ እንዲሁም ደግሞ አንድ የሸዋ አረቢት ልጅ አብረዋቸው ያሉ እነዚህ ናቸው። ቀጥይ። ኦኬ አመሰግናለሁ። ስለነ ተክላይ ያው አንዴ በአማርኛ በደንብ ስለ ተክላይ እኔ ላውራሽ ሰይድ በማርያም አንዴ። ተክላይ ማለት ምድር ላይ ማለት የሴጣን አየር ማረፊያ የሆነ ሰው ነው።
ከትግራይ ነው እሱ የሚጀምረው። የትግራይ ሴቶችን እየሸጠ ከወሎ ከሸዋ ሙሉ የኢትዮጵያን በየመን በኩል የሚሄዱ የተክላይ ደም የተክላይ እጅ የተክላይ በትር ያረፈባቸው ናቸው። አንደኛ። ሁለተኛ ነገር ደግሞ ይመችና ተክላይ የአንድ ሳንቲም ሁለት ገጽታዎች ናቸው። ጨካኞች አውሬዎች ናቸው። እነዚህን አውሬዎች እዛው የመን ላይ ኢቭን የምትኖሩ ንጹህ ደላሎች ካላችሁ እነዚህን ከውስጣችሁ ብታስወግዱ አስወግዷቸው። በቃ እኔ ይሄንን ነው የምለው ቃል በቃል። አብዝለለኹም ምናልባት ትግርኛ ተናጋሪ ኤርትራውያን ተጋሩ ለማለት እዩ ዋላ ማሃሩ ለትግርኛ ልትሰምዑ ነይኹም ይኹም ተክላይ ማለት ካብ ትግራይ ጀሚሩ ደቂ ዓዱ ይምህር አምሃራ ክልል ኦሮሚያ ክልል ካብ ሁሉ ዓዲ ላወሰደ አጓላት ለዓመፀ ላደፈረ ላሸጠ ልነብር አውሬ እዩ። ልዝቆ ለዓዝ ትፈልጡ ተጋሩ ተሓሊኹም ሁሉኹም ኣብ ስዑድ ትነብሩ ኣብ የመን ትነብሩ ጹርያት ተጋሩ ጹርያት ደላላ ማለት ሰብ እና ልስምዐኩም ደላላት ተሓሊኹም ልዝ ሰብዚ ወይ ካብ ቅድሚሆም አወግድዎ ወይ ደግሞ እንደ ዋላ ረሽንዋ አኔ እንደ ይፈልጢ ናዝ ጭካኔዘ አውሬ ለሃና አጊቱ እዘን ሁሉ ለራኹሞም ደቃንስቲዮ ካውሽዋ ካዋምሃራ ክልል ካወሎ ካው ትግራይ ካልተፈላለየ ዓዲ አጓላት ለዓመጹ ልወስድዮ እዚአቶም ብሄር የብሎሚ ሃይማኖት የብሎሚ ዓዲ የብሎሚ